በዙሪያችሁ ተመልከቱ። መንገድ ላይ የሚያልፈው መኪና ቶዮታ ወይም አይሱዚ ሊሆን ይችላል። ሳሎናችሁ ውስጥ ያለው ኤሌክትሮኒክስ የሶኒ አሻራ አለበት። ወጣቶችና ህጻናት የሚያብዱለት አኒሜ፣ የሻቦላ የጀግንነት ታሪኮች፣ አልፎ ተርፎም በዓለም የምግብ ጠረጴዛዎች ላይ የሚወደደው ሱሺ፣ እነዚህ ሁሉ የአንዲት ሀገር መለያዎች ናቸው። አንዳንዴ ይህችን ሀገር ስናይ አገር ሳይሆን የነገው ዓለም ቀድሞ መጥቶ ምድር ላይ የተተከለ ይመስላል። በሰዓት ከ300 ኪሎ ሜትር በላይ በሚበሩት ፈጣን ባቡሮቿ፣ በሰው ሰራሽ አእምሮ በተሰሩ ሮቦቶቿና በሺዎች በሚቆጠሩ የቴክኖሎጂ ውጤቶቿ ዓለምን ትገዛለች። ነገር ግን ይህች ሀገር የሚገርማችሁ ሁል ጊዜ እንዲህ አልነበረችም። ከ8 አስርት ዓመታት በፊት ሂሮሺማና ናጋሳኪ በሰማይ ላይ በተነሳው አቶሚክ እሳት ሲቃጠሉ ጃፓን ምድር ሙሉ በሙሉ ተደምስሳ ነበር ተብሎ ታዝኖላታል። መሬቷ ተቃጥሏል፣ ኢንዱስትሪዎቿም ፈርሰዋል፣ ህዝቧን በረሃብና በሀዘን ተገርፏል። ማንኛውም ተመልካች ይህች ሀገር ከእንግዲህ ፈጽማ አትነሳም ብሎ ይደመድም ነበር። ነገር ግን ጃፓናውያን ከቁጣ ይልቅ ስርዓትን፣ ከእርስ በርስ ግጭት ይልቅ ስራን መረጡ። በጥቂት አስርት ዓመታት ውስጥም ከአመድ ላይ ተነስተው የዓለም የቴክኖሎጂና የኢኮኖሚ ገዥ ሆነዋል። የሚገርማችሁ ምንም አይነት የተፈጥሮ ሀብት የሌላት በየቀኑ በምድር መናወጥና በውቅያኖስ ማዕበል የምትታመሰው ይህች ጥንጥዬ ደሴት የዓለምን አካሄድ ለመቀየር በርካታ ሚስጥሮችን ተጠቅማለች። ሰዎቿን በዘመናዊነት ማዕበል ውስጥ ሆነው ጥንታዊ ባህላቸውንም ሳይበክሉ አቆይተዋታል። የዛሬው ጉዟችን ከእንሄድ ወደ ጃፓን። በ1945 የፈረንጆች ዓመት ሂሮሺማና ናጋሳኪ ላይ የወደቀው ቦምብ ሰማዩን ብቻ አልነበረም ያጨለመው፣ የአንዲትን ሀገር የወደፊት ተስፋ ጭምርን ያከሸፈው። ከተሞች ወደ አፈርነትም ተቀይረዋል። ሰዎች የሚበሉት አጥተው በመንገድ ላይ ይወድቁ ነበር። በዚያን ጊዜ ጃፓን የተፈጥሮ ነዳጅ የላትም፣ የማዕድን ሀብትም የላትም፣ የሚታረስ ሰፊ መሬት እንኳ የላትም። የዓለም አእምሮ ጃፓንን የወደቀች ሀገር አድርጎ መዝግቧታል። ግን አንድ ነገር ነበራት፣ ሰው። ጃፓናውያን ካይዘን የሚል ቀላል ግን ጥልቅ ፍልስፍና ነበራቸው። ትርጉሙ ደግሞ በየቀኑ በጥቂቱ መሻሻል እንደማለት ነው። ፋብሪካዎችን ከባዶ መገንባት ጀመሩ። የምዕራባውያንን ቴክኖሎጂ ወስደው ከተጠበቀው በላይ አሻሽለው ጥራቱን አጥብቀው መልሰው ለዓለም ማቅረብ ጀመሩ። በጥቂት አስርት ዓመታት ውስጥ የተፈጠረው ነገር ግን ተአምር ነበር። በሁለተኛው የዓለም ጦርነት ሙሉ በሙሉ ተደምስሳ የተባለችው ሀገር ከባዶ ተነስታ በዓለም ሁለተኛዋ ትልቅ ኢኮኖሚ ሆነች። ቶዮታ፣ ሶኒ፣ ሆንዳ፣ ፓናሶኒክ የዓለምን ገበያ ማጥለቅለቅ ጀመሩ። ወደ ጃፓን ስገቡ የሚገርማችሁ ነገር ቢኖር ዘመናዊነቷ ብቻ አይደለም፣ ይልቁንም ዘመናዊነቷ ከጥንታዊቷ ጋር አብሮ የሚኖርበት መንገድ ነው። በሰዓት ከ300 ኪሎ ሜትር በላይ የሚበረው ባቡር ከ100 ዓመታት በላይ እድሜ ባላቸው የእንጨት ቤተ መቅደሶች አጠገብ በቅጽበት ሲያልፍ ታያላችሁ። በአንድ በኩል በኒዮን መብራቶች የተሸፈኑ የቶኪዮ ህንፃዎችና በሮቦቶች የሚስተናገዱ ሆቴሎች አሉ። በሌላ በኩል ደግሞ ሰዎች ለሰዓታት ተቀምጠው በጥንቃቄና በጸጥታ የሻይ አፈላል ስርዓት ሲከውኑ ታገኛላችሁ። በብዙ የዓለም ክፍሎች ዘመናዊነት ሲመጣ ባህል ይረሳል፣ አሮጌው ለአዲሱ መንገድ ይለቃል። ጃፓን ውስጥ ግን አዲሱና አሮጌው አይጣልም። ወጣቱ ጃፓናዊ ቀን በከፍተኛ የቴክኖሎጂ ኩባንያ ውስጥ የኮምፒውተር ሶፍትዌር ሲጽፍ ውሎ አመሻሽ ላይ ወደ ጥንታዊ ቤተ መቅደስ ሄዶ በጸጥታ ይሰግዳል። በጥንቶቹ ጃፓናውያን አእምሮ ውስጥ የነበረው የክብር፣ የታማኝነትና የስርዓት ህግ ዛሬም አልጠፋም። ቅርጹን ቀይሮ ወደ ዘመናዊው የስራ ዓለም ተሸጋግሯል። በዓለማችን ላይ ጊዜን እንደ ጃፓናውያን የሚያከብር ህዝብ ይኖራል ብሎ ማሰብ ይከብዳል። አንድ ምሳሌ ላንሳላችሁ። አንድ ባቡር ከተባለው ሰዓት 20 ሰከንድ፣ አዎ ደቂቃ አይደለም 20 ሰከንድ ብቻ ዘግይቶ ጣቢያ ቢደርስ የባቡር ኩባንያው በይፋ ህዝቡን ይቅርታ ይጠይቃል። ለኛ 20 ሰከንድ አይን ተገልጦ እስኪከደን የሚያልቅ ጊዜ ሊሆን ይችላል። ለነሱ ግን የሰዎች ህይወት የሚመራበት የሀገር ጉዳይ ነው። ይህን የጊዜና የስራ ጥብቅ ስርዓት በተግባር የሚያሳየን ሳላሪማን በሚባል የሚታወቀው የጃፓን ነጭ ኮሌታ ሰራተኛ ነው። ጥቁር ሱፍ ለብሰው ሻንጣቸውን አንጠልጥለው ማለዳ ወደ ቢሮ የሚተሙት እነዚህ ሰዎች የዘመናችን የካራቴ ንጉሶች ብላችሁ መቁጠር ትችላላችሁ። ሰይፍ አንግቡ እንጂ ለኩባንያቸው ያላቸው ታማኝነትና መስዋዕትነት ከጥንት አባቶቻቸው አይተናነስም። ከጠዋት እስከ ማታ በስራ ይደክማሉ። ማታም ቢሆን ከስራ ባልደረቦቻቸው ጋር አምሽተው በመጨረሻው ባቡር ውስጥ እንቅልፍ ጥሏቸው ማየት የተለመደ ነው። ይህን ያህል ሲደክሙ ግን አያማርሩም። ስራ ለነሱ የገንዘብ ማግኛ ብቻ ሳይሆን
የምትለውን አገር የምትገነባው በእነዚህ ትጉ ሰራተኛ ጀርባ ላይ መሆኑን ስለሚያውቁ ነው። ከስራቸው ባሻገር ጃፓናውያንን በዓለም ላይ ልዩ የሚያደርጋቸው ሌላው ነገር የምግብ ፍልስፍናቸው ነው። ጃፓን ውስጥ ምግብ ሆድ መሙያ ብቻም ነው ማለት አንችልም። አንድ ሼፍ አሳውን እንዴት እንደሚቆርጥ ከመማሩ በፊት ሩዙን በትክክል ለማብሰል ብቻ ዓመታትን ይፈጃል። የምግቡ አቀራረብ፣ ቀለሙ፣ ጥራቱና ጣዕሙ እስኪዋሃድ ድረስ እጅግ ከፍተኛ ጥንቃቄ ይደረግበታል። ነገር ግን የጃፓን ምግብ ሚስጥር ጣዕሙ ላይ ብቻ አያበቃም፣ ሕይወትን በማስረዘም ላይም ትልቅ ሚና አለው። ወደ ደቡባዊቷ የጃፓን ክፍል ኦኪናዋ ደሴት ብንጓዝ የዓለማችንን ረጅም ዕድሜ የሚኖሩ ሰዎችን እናገኛለን። እድሜያቸው ከ100 ዓመት በላይ የሆኑ አዛውንቶች ዛሬም እርሻ ሲያርሱ፣ ብስክሌት ሲነዱና ከጓደኞቻቸው ጋር ሲስቁ ማየት የተለመደ ነው። ሚስጥራቸው ምንድን ነው? አንደኛው ምግባቸው ነው። አትክልት፣ ጥሬ ዓሳና አኩሪ አተር በብዛት ይመገባሉ። ከምግብ በላይ ግን ሃራሃቺቡ የሚባል ጥንታዊ መርህ አላቸው። ይሄውም ሆድህ 100% እስኪሞላ አትብላ፣ 80% ሲሞላ ግን አቁም የሚል ነው። በዚህ ቀላል ጥበብ፣ በጠንካራ ማህበራዊ ትስስርና በንቁ የአኗኗር ዘይቤ ጃፓናውያን ዓለምን በረጅም ዕድሜና በጤና ቀድመውታል። ወደ ቶኪዮ ጎዳናዎች እንውጣ። ቶኪዮ በዓለማችን እጅግ ከፍተኛ የህዝብ ጥግግት ካላቸው ከተሞች አንዷ ናት። በሚሊዮኖች የሚቆጠሩ ሰዎች በየቀኑ በመስቀለኛ መንገድ ላይ ይሻገራሉ። ነገር ግን በዚህ ሁሉ ህዝብና ረብሻ መሃል የሚያስገርም አንድ ነገር እንንገራችሁ። በህዝብ ባቡር ውስጥ ብትገቡ አንዳች ድምፅ አሰሙም። ሰዎች በስልክ ጮክ ብለው አያወሩም፣ አይጮሁም። የሌላውን ሰው ሰላም አለማወክ ለነሱ ትልቅ የሥነ ምግባር ድንበር ነው። በየመንገዱ ጥግ ደግሞ ሌላ የጃፓን ድንቅ ነገር ታገኛላችሁ። የአውቶማቲክ መሸጫ ማሽኖች። በጃፓን በብዙ ሺዎች የሚያህሉ እነዚህ ማሽኖች አሉ። ከቀዝቃዛ መጠጥ እስከ ትኩስ ቡና፣ ከምግብ እስከ ጃንጥላ ያለ ሰው ረዳት በየመንገዱ ጥግ ሰዓት ሙሉ አገልግሎት ይሰጣሉ። ሌብነትና አጥፊነት በሌለበት ይህ የደህንነትና የታማኝነት ማሳያቸው ነው። ጃፓን ለዓለም የላከችው መኪና ኤሌክትሮኒክስ ወይም የከፍተኛ ቴክኖሎጂ ውጤቶችን ብቻ አይደለም። ከነዚህ ሁሉ በላይ የአንጎልና የምናብ ውጤቷን የራሷን ፖፕ ባህል ዓለም አቀፍ ሀብት አድርገዋለች። አኒሜና ማንጋ። በጥቁርና ነጭ ካርቱን የተጀመረው ይህ ጥበብ ዛሬ በቢሊዮኖች የሚቆጠር ዶላር የሚያንቀሳቅስ ዓለም አቀፍ ኢንዱስትሪ ሆኗል። ከናሩቶ እስከ ድራጎን ቦል፣ ከስቱዲዮ ጊብሊ አስደናቂ ፊልሞች እስከ ዘመናዊ ታሪክ ትረካዎች የጃፓን አኒሜሽን የዓለምን ወጣቶች አእምሮና ልብ ማረከ። በአንድ ወቅት የውጭ ሀገራት ጃፓንን በመኪና ፋብሪካዎቿ ብቻ ያውቋት ነበር። ዛሬ ግን በሚሊዮን የሚቆጠሩ ወጣቶች የጃፓን ቋንቋ የሚያጠናቅቁት፣ ባህሏን የሚያደንቁትና ወደ አገሪቱ የሚጓዙት በአኒሜ አማካኝነት ነው። ወደ ጃፓን ምድር ስትረግጡ አይናችሁ ከሚያየው ግርማ ሞገስና የቴክኖሎጂ ምጥቀት በስተጀርባ መቼም የማይታይ ግን ሁል ጊዜ ያለ አንድ ከባድ ስጋት አብሮ ይኖራል። ጃፓን የተገነባቸው በዓለማችን እጅግ አስፈሪ በሆነውና የእሳት ቀለበት ተብሎ በሚጠራው የጂኦሎጂካል መስመር ላይ ነው። ይህ ማለት መሬት ዝም ብሎ ይተነፍሳል፣ ይንቀጠቀጣል፣ አንዳንዴ ደግሞ በኃይል ይገነፍላል። በአመት ውስጥ ብቻ በአማካይ ከ1500 በላይ የመሬት መንቀጥቀጦች ይከሰታሉ። ቁጥሩን በቀላሉ ለማሰብ በእያንዳንዱ ቀን 4 ጊዜ መሬት ከእግራችሁ ስር ሲንቀሳቀስ እንደማሰብ ነው። ለሌላው የዓለም ክፍል ይህ የፍርሃትና የሽብር ምንጭ ነው። አብዛኛው የዓለም ህዝብ ተፈጥሮ ስትቆጣ መሸሽን ይመርጣል። ለጃፓናውያን ግን ይህ የዕለት ተዕለት ህይወታቸው አካል ነው። መሸሽ ስለማይችሉ ከተፈጥሮ ቁጣ ጋር አብሮ የመኖርን ጥበብ ተምረዋል። ተፈጥሮን ለመቋቋም አይሞክሩም፣ ይልቁንም አብሯት ይደንሳሉ። በቶኪዮ ከተማ የሚገኙትን ሰማይ ጠቀስ ህንፃዎች ተመልከቱ። ከውጭ ሲታዩ ከብረትና ከመስታወት የተሰሩ ግትር ግንቦች ይመስላሉ። ነገር ግን ከባድ የመሬት መንቀጥቀጥ ሲመጣ እነዚህ ግዙፍ የ30ና የ40 ፎቅ ህንፃዎች ልክ እንደ ሸምበቆ ወደ ግራና ቀኝ መወዛወዝ ይጀምራሉ። መሐንዲሶች ህንፃዎችን የነደፉት ኃይልን በግትርነት እንዲቋቋሙ ሳይሆን ጉልበቱን ተቀብለው እንዲያረግቡት አድርገው ነው። ይህ አስገራሚ የቴክኖሎጂ ስኬት ብቻ አይደለም፣ የጃፓናውያንን ስነ ልቦናም ያሳያል። መተጣጠፍ እንጂ አለመሰበር። ከቴክኖሎጂው በላይ ግን የሰዎቹ ዝግጅት ያስገርማል። በጃፓን ያሉ ህጻናት ፊደል ከመቁጠራቸው በፊት አደጋ ሲመጣ እንዴት ራሳቸውን ማዳን እንዳለባቸው በልምምድ ያድጋሉ።
ጠረጴዛ ስር መደበቅ፣ በጸጥታ መሰለፍ፣ ያለመደናገጥ መውጣት፣ ይህ ለነሱ ጨዋታ ሳይሆን የህልውና ትምህርታቸው ነው። ተፈጥሮ መቼ እንደምትመጣ ባያውቁም ሲመጣ ግን ዝግጁ ሆነው ይጠብቋታል። በጃፓን ባህል ውስጥ ሌላው ዓለም በቀላሉ ሊረዳው የማይችለው ሾኩኒን የሚባል እጅግ ጥልቅ የሆነ ጽንሰ ሀሳብ አለ። ቃሉን በቀጥታ ስንተረጉመው የእጅ ጥበብ ባለሙያ ማለት ሊሆን ይችላል። ነገር ግን ጃፓን ውስጥ ሾኩኒን መሆን ከሙያተኝነት በጣም የላቀ ነው። አንድን ነገር ምንም ያህል ቀላል ቢሆን እድሜ ልክን ሙሉ ደጋግሞ በመስራት ወደ ፍጹምነት ደረጃ የማድረስ መንፈሳዊ ጉዞ ነው። አንድ አናጢ ያስቡ። ያለ አንዲት ሚስማር ወይም ብረት እንጨቶችን ብቻ በልዩ ጥበብ እያጠላለፈ ለሺህ ዓመታት የሚቆሙ ቤተ መቅደሶችን የሚገነባ ባለሙያ፣ ወይም ደግሞ በቶኪዮ ጠባብ መንገድ ላይ ባለች ትንሽዬ ሱቅ ውስጥ ለ50 ዓመታት ያህል በየቀኑ ጠዋት የሱሺ ሩዝ ሲያዘጋጅ የኖረን አዛውንት ተመልከቱ። ለእነዚህ ሰዎች ስራቸውን መስራት ገንዘብ ማግኛ መንገድ ብቻ አይደለም። ስራቸው የማንነታቸው መግለጫ፣ የክብራቸው ምንጭ እንዲሁም ከፈጣሪ ጋር የሚነጋገሩበት ቋንቋ ነው። በዚህ ፍጽምና ጉዞ ውስጥ እኔ የሚለው ስሜት ይጠፋል። ሾኩኒን የሆነ ሰው ሁሉንም አውቃለሁ ብሎ አያቆምም። ይልቁንም ከመሞቱ ጥቂት ቀናት በፊት እንኳን ገና እየተማርኩ ነው ይላል። አንድን የሻቦላ ሰይፍ ለመስራት አንጥረኛው ብረቱን በሺህ ጊዜ ጥፋት እየቀጠቀጠ ወራትን ሊፈጅ ይችላል። ይህ የሚያልቅ ትዕግስትና ለንዑስ ዝርዝሮቹ የሚሰጥ ከፍተኛ ትኩረት ዛሬም በጃፓን ደም ውስጥ አለ። ጃፓን ዛሬ የዓለምን ገበያ የምትቆጣጠርባቸው የቴክኖሎጂ ምርቶች ከቶዮታ መኪናዎች ሞተር እስከ ሶኒ ካሜራ ሌንሶች የተፈጠሩት በዚሁ መንፈስ ነው። ዘመኑ ቢቀየርም መሳሪያው ቢለወጥም ያ በጥንት ጃፓናውያን ልብ ውስጥ የነበረው የሾኩኒን የፍጽምና ጥማት ዛሬም በየፋብሪካው ውስጥ በህይወት ይኖራል። ጃፓን ውስጥ ለመጀመሪያ ጊዜ ስትጓዙ ከተማዋ ራሷ ህይወት ያለው ፍጡር እስክትመስል ድረስ አንድ የሚያስገርም ነገር ታስተውላላችሁ። ታክሲ ውስጥ ለመግባት ስትጠጉ በሩን ለመክፈት እጃችሁን አሰዱም። በሩ በራሱ ይከፈታል። ሱቅ ወይም ሆቴል ስገቡ ሰራተኞች ከወገባቸው በጥልቅ አጎንብሰው በፈገግታ ይቀበሏቸዋል። ቶኪዮ ውስጥ መንገድ ጠፍቷችሁ አንድን ኃላፊ ብትጠይቁ አቅጣጫውን በጣቱ ጠቁሞ አያልፍም። ይልቁንም የራሱን ጉዞ አቋርጦ እስከ ቦታው ድረስ አብሯችሁ ይሄዳል። ይህ ሁሉ የሚሆነው ምንም አይነት የገንዘብ ምላሽ ሳይጠየቅ ነው። በጃፓን ይህ ተግባር ኦሞቴናሺ ይባላል። ትርጉሙ ደግሞ ከልብ የመነጨ ምንም ነገር የማይጠብቅና እንግዳውን ከራስ በላይ አድርጎ የማክበር ጥልቅ የእንግዳ ተቀባይነት ባህል ነው። ኦሞቴናሺ የተግባር ብቻ ሳይሆን ያስተሳሰብ መንገድ ነው። ሌሎች ምን ያስፈልጋቸዋል ብሎ አስቀድሞ ማሰብና ሳያዙ ማቅረብ ነው። ይህ ባህል የተመሰረተው ዋ በተባለው የጃፓናውያን የጋራ ስምምነት ወይም ደግሞ የህብረት ፍልስፍና ላይ ነው። በጃፓን ግለሰብ ከማህበረሰቡ በፍጹም አይበልጥም። እያንዳንዱ ሰው የሚያደርገው ነገር በሌላው ላይ ተጽዕኖ እንዳለው ጠንቅቆ ያውቃል። ለዚህ ነው በሚሊዮኖች የሚርመሰመሱባት የቶኪዮ ባቡር ውስጥ ሰዎች ስልካቸው ላይ አፍጥጠው በፍጹም ጸጥታ የሚጓዙት የሌላውን ሰላም ላለመረበሽ። ጃፓንን በአንድ ቃል መግለጽ ቢጠየቅ ጽናት የሚለው ቃል በትክክል ይገልጻታል። ከአቶሚክ አምር ተነስታ የዓለምን የቴክኖሎጂና የኢኮኖሚ ጫፍ የነካች ሀገር ናት። ነገር ግን ይህ ግዙፍ ስኬት ከባዶ የመጣ አይደለም። ከስህተታቸው በሚማሩ ጊዜን በከፍተኛ ደረጃ በሚያከብሩና ባህላቸውን እንደ አይን ብሌናቸው በሚጠብቁ ህዝቦች የተገነባ እውነት ነው። በአንድ በኩል የነገውን ዓለም የሚያሳዩ ፈጣን ባቡሮችና ሮቦቶች፣ በሌላ በኩል ደግሞ በጸጥታ የሚከወኑ ጥንታዊ የሻይ ስርዓቶች። ጃፓን የአሮጌውና የአዲሱ ዓለም ፍጹም መስተጋብር ናት። መቼም የማያረጀው የሻቦላ መንፈስ ዛሬም በየቢሮው ውስጥ በሕይወት አለ። የዛሬው ጉዟችን እዚህ ላይ ያበቃል። በቀጣይ በሌላ አጓጊ ርዕስ እስክንገናኝ እኛ ጋር ስለነበራችሁ እናመሰግናለን።